በክፍል 1 ስለ ደርግ አመሰራረት እና ስለ ረቂቁ መፈንቅለ መንግስት ተመልክተናል። አሁን ደግሞ ስለ ኢህአፓ አመሰራረት እና ስለ ነጭ ሽብር አጀማመር እንመለከታለን። ይነገር ይለፈፍ ይታወጅ በይፋ አንድነት ኃይል ነው የልጃችን ተስፋ። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። የኢትዮጵያ አብዮት ማዕበል ሀገሪቱን ከማናወጡ ከ2 ዓመታት በፊት በሚያዝያ ወር 1964 ዓ.ም በምዕራብ ጀርመን በርሊን ከተማ ውስጥ በአንድ ድብቅ ክፍል በተደረገ ስውር ስብሰባ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ተመሰረተ። ድርጅቱን በዋና መሪነት በስትራቴጂ አውጭነት የመሩት እነ ብርሃነ መስቀል ረዳ፣ ተስፋዬ ደበሳይና ጌታቸው ማሩ ሲሆኑ ዓላማቸው የፊውዳሉን ስርዓት በኃይል ጥሎ ስልጣንን ለአምራቹ ገበሬና ለሰፊው ሕዝብ ማስረከብ ነበር። ወደ ሀገር ውስጥ ሲገቡ ሙሉ በሙሉ የተደራጁት በህቡ መዋቅር ነበር። ፓርቲው እርስ በርስ የማይተዋወቁ ቢበዛ ከ3 እስከ 5 አባላት ብቻ የሚገኙባቸው ትናንሽ የፖለቲካ ሴሎችን የመሰረተ ሲሆን በአንድ ሴል ውስጥ ያለ አካል ከእሱ በላይ ያለውን መሪ እንጂ በሌላኛው ሴል ውስጥ ማን እንዳለ በፍጹም አያውቁም ነበር። አባላቱ እርስ በርስ የሚጠራሩት በሚስጥር የፓርቲ ስም ነበር። ይህ ረቂቅ የህቡ አደረጃጀት ደርግ የቱንም ያህል ቢመረምር የፓርቲውን ሰንሰለት በቀላሉ እንዳያገኘው መከላከያ ሆነ። መስከረም 2 ቀን 1967 ዓ.ም ደርግ ወታደራዊ ኮሚቴ አዋጅ አውጥቶ ጃንሆይን ከስልጣን ሲያወርድ በሚስጥር ተደብቀው የነበሩት የኢህአፓ አባላት በሙሉ ወደ አዲስ አበባ መትመም ጀመሩ። መጀመሪያ ላይ ወታደሩ አብዮቱን ከግብ ያደርሳል ብለው አስበው የነበረ ቢሆንም ደርግ ወታደራዊ አምባገነንነቱን እያጠናከረ ሲሄድ ፍጥጫው በይፋ ተቀሰቀሰ። ኢህአፓ በአዲስ አበባ አደባባዮች ላይ ጊዜያዊ የህዝብ መንግስት አሁኑን ይቋቋም፣ ወታደር ወደ ካምፑ ይመለስ የሚሉ ከባድ ሰላማዊ ሰልፎችን መምራት ጀመረ። ደርግ ግን የስልጣን ወንበሩን ለሲቪል መንግስት አሳልፎ ለመስጠት ፈቃደኛ ስላልነበረ የኢህአፓን አባላት ማደን፣ ማሰርና በሚስጥር መረሸን ጀመረ። በዚህም ምክንያት ሰላማዊ የፖለቲካ ትግል መስመር ሙሉ በሙሉ ተዘጋ። በ1969 ዓ.ም መጀመሪያ ላይ ኢህአፓ ስልቱን በይፋ በመቀየር በደርግ ጥቃት ከምንጠፋ ራሳችንን በኃይል እንከላከል በሚል መፈክር የከተማ የደፈጣ ውጊያ አወጀ። ይህ በኢትዮጵያ ታሪክ ነጭ ሽብር ተብሎ የሚታወቀው ደም አፋሳሽ ምዕራፍ መጀመሪያ ነበር። የኢህአፓ ወጣቶች የመከላከያ ቡድኖችን በማደራጀት በደርግ አባላት፣ በመንግስት ባለስልጣናትና በየቀበሌው በነበሩ የደርግ ደጋፊዎች ላይ ስልታዊና ድብቅ የግድያ እርምጃዎችን መውሰድ ጀመሩ። ባንኮችን መዝረፍ፣ የመንግስት መኪናዎችን ማቃጠልና በየቀበሌው የታጠቁ የወታደራዊ መንግስቱን ካድሮች መረሸን የዕለት ተዕለት ክስተት ሆነ። ኢህአፓ በአዲስ አበባ ከተማ ውስጥ የደርግ የደህንነት ኃይሎች ሊጠረጥሯቸው የማይችሏቸውን በርካታ ሚስጢራዊ ቪላዎችንና ቤቶችን ያደራጅ ነበር። የቀጨኔና ፈረንሳይ ለጋሲዮን ስውር ቤቶች የፓርቲው ከፍተኛ አመራሮች በሚስጥር የሚሸሸጉባቸውና ስልታዊ የከተማ ውጊያዎችን የሚያቅዱባቸው ዋና ምሽጎች ነበሩ። የ6 ኪሎና 4 ኪሎ አካባቢዎች ከአዲስ አበባ ዩኒቨርሲቲ ቅርበት የተነሳ ተማሪዎችን በህቡ ለመመልመልና ስብሰባዎችን ለማካሄድ ያገለግሉ ነበር። የፓርቲው ታላቅ ፕሮፓጋንዳ መሳሪያ የሆነችው ዲሞክራሲያ ጋዜጣ በሚስጥር የምትታተመው በመረሳና በፒያሳ አካባቢ በሚገኙ በውጪ ሲታዩ ተራ የመኖሪያ ቤት በሚመስሉ ነገር ግን የማባዣ ማሽኖች በተደበቁባቸው ቪላዎች ውስጥ ነበር። በቦሌና በጉለሌ ደግሞ በሀብታም ነጋዴዎች ወይም በታማኝ አባላት ስም የተከራዩ ቪላዎች ለጦር መሳሪያና ለቦምብ ማከማቻነት ያገለግሉ ነበር። ከዚህ አስፈሪ የከተማ ውጊያ በስተጀርባ በታሪክ ድርሳናት ውስጥ ብዙ የማይነገሩ ሚስጥሮች ነበሩ። አንደኛውና ዋናው የአቁማዳ ሚስጥር ሲሆን የኢህአፓ የከተማ የደፈጣ ውጊያ እጅግ ስኬታማ እንዲሆን ያደረጉት ደፋር ወጣት ሴቶች ነበሩ። ታጣቂዎቹ ወንዶች መንገድ ላይ በወታደሮች እንዳይፈተሹ ሴቶች አባላት ሽጉጥና ቦምቦችን በረጅም ቀሚሶቻቸውና በባህላዊ ነጠላቸው ስር በደቂቅ ዘዴ ደብቀው የፍተሻ ጣቢያዎችን በማታለል
ውጊያው በሚደረግበት ቦታ በሚስጥር ያደርሱ ነበር። እነዚህ ሴቶች በድርጅቱ ውስጥ አቁማዳ በሚል ሚስጥራዊ ስም ይጠሩ ነበር። ሴቶቹ ከመሳሪያ አቅርቦት በተጨማሪ በመኢሶን ካድሬዎችና በደርግ ባለስልጣናት ዙሪያ በሚስጥር በመንቀሳቀስ ማንን መቼና የት መምታት እንዳለበት የጥቃት መረጃዎችን ያደራጁ ነበር። ተኩስ ሲያልቅ ደግሞ መሳሪያውን መልሰው የሚደብቁት እነዚሁ ሴቶች ነበሩ። በርካታ ሴቶች ቤታቸውን የፓርቲው አመራሮች መደበቂያ አድርገው አበርክተዋል። ሁለተኛው ሚስጥር ደግሞ ድርጅቱ የተጠቀመበት የስነ ልቦና ጦርነት ነበር። የህቡ አባላቱ የደርግ ወታደሮች ሳያዩአቸው ዲሞክራሲያ ጋዜጣን በየቤቱ በር ስር ይጥሉ ነበር። ህዝቡ ጠዋት ሲነሳ የደርግን ድክመትና የውስጥ ሚስጥር የሚያጋልጠውን ይህንን ጽሑፍ በጉጉት ያነበው ነበር። ይህም የደርግን መንግስት ስነ ልቦና ክፉኛ ያናጋ ነበር። በነጭና በቀይ ሽብር የተጠረጠሩ ወጣቶች፣ ምሁራንና ሴቶች የሚታሰሩባቸው ቦታዎች የምድር ሲኦል ነበሩ። የተያዙ የኢሃፓ አባላት በሙሉ ወደ ማዕከላዊ ምርመራ ወይም ሶስተኛ ፖሊስ ጣቢያ ይወሰዱ ነበር። እዚያም የፓርቲውን ሚስጥር፣ የመሳሪያ ግምጃ ቤቶችንና መሪዎች የተደበቁባቸውን የቪላዎች አድራሻ ለማውጣት እጅግ አሰቃቂ የስቃይ ስልቶች ይፈጸሙ ነበር። እግርን በሰንሰለት ዘግዝቆ ለሰዓታት መግረፍ፣ የኤሌክትሪክ ንዝረት መጠቀም፣ ጥፍርን በፒንሳ መንቀልና ሰዎችን በውሃ የተሞላ በርሜል ውስጥ ዘግዝቆ ማስጠን የተለመደ ተግባር ነበር። በርካታ ወጣት ልጃገረዶችና ምሁራን የአቁማዳ ሚስጥራቸውን የተደበቁበትን የቪላ አድራሻ ሳይናገሩ በማዕከላዊ ግርፋት ሕይወታቸው አልፏል። በደርግ በኩል ደግሞ የተያዙ ሰዎችን ማንነት በሚስጥር ለመለየትና የተደበቁትን መረጃ ለማውጣት ከተገደሉት አስክሬኖች ላይ ጣታቸውን በመቁረጥ በአሲድ እያበጡ አሻራቸውን የማመሳከር አሰቃቂ የምርመራ ስልት ይከተሉ ነበር። የነጭ ሽብር ጥቃት መሪዎቹን በቀጥታ ማነጣጠር የጀመረው በዚህ ወቅት ነበር። ከፍተኛውና ደርግን ከመሰረቱ ያናወጠው ክስተት የተፈጸመው መስከረም 13 ቀን 1969 ዓ.ም በአዲስ አበባ ከተማ ውስጥ ነው። የደርግ ምክትል ሊቀመንበር ሻለቃ መንግስቱ ኃይለማርያም በመኪና ሲጓዙ የኢሃፓ ታጣቂዎች አስደናቂ የደፈጣ ጥቃት ሰነዘሩባቸው። በመኪናቸው ላይ ከባድ ጥቃት ቢዘንብም መንግስቱ ኃይለማርያም ግን ቆስለው በተአምር ከሞት አመለጡ። ኢሃፓ ጥቃቱን በመቀጠል በጥቅምት ወር 1969 ዓ.ም ሌላ ታላቅ የመንግስት ምሰሶ ሰበረ። እርሱም የደርግ ዋና የርዕዮተ ዓለም አውጪ የምሁራን መሪና የኮሎኔል መንግስቱ የቅርብ አማካሪ የነበሩት ዶክተር ፍቅሬ መርዕድ ነበሩ። ዶክተር ፍቅሬ መርዕድ በኢሃፓ ታጣቂዎች በተተኮሰ ጥይት ሕይወታቸው አለፈች። ከእርሳቸው በተጨማሪ በርካታ የቀበሌ ሊቀመንበርና የደርግ ካድሬዎች በየቀኑ አስክሬናቸው በመንገድ ላይ ይጣል ነበር። ደርግ ሙሉ በሙሉ መፈናፈኛ አጣ። በከተማዋ ላይ ያለው የጸጥታ ቁጥጥር እየቀየረ መጣ። የነጭ ሽብር ጥቃት እያየለ ሲሄድ በራሱ በደርግ ወታደራዊ ኮሚቴ ውስጥ ትልቅ መከፋፈልና የሐሳብ ለውጦች ተፈጠሩ። በርካታ የደርግ አባላት ይህ የጅምላ እልቂት ሀገር እያጠፋ መሆኑን በመረዳት የመደራደርና የሰላም ሐሳብ ማራመድ ጀመሩ። ታሪኩን ሙሉ በሙሉ የቀየረው የመጀመሪያው ትልቅ እልቂት የተፈጸመው የካቲት 2 ቀን 1969 ዓ.ም በታላቁ ቤተ መንግስት ውስጥ ነው። በወቅቱ የነበሩት የደርግ ሊቀመንበር ጄኔራል ተፈሪ ባንቲና የሐሳብ ለውጥ ያሳዩት የደርግ አባላት የሀገሪቱን ወጣቶችና ምሁራን እያለቁ ስለሆነ ከኢሃፓ ጋር ሰላማዊ ድርድር እናድርግ፣ ግንኙነታችንም ከምዕራባዊን ጋር እናስተካክል የሚል ሐሳብ አቀረቡ። ነገር ግን የደርግ ምክትል ሊቀመንበር የነበሩት ሻለቃ መንግስቱ ኃይለማርያም ይህንን የድርድር ሐሳብ እንደ ታላቅ ክህደት ቆጠሩት። በዚያው ዕለት በቤተ መንግስት ውስጥ በተደረገ አስፈሪ መፈንቅለ መንግስት ጄኔራል ተፈሪ ባንቲና ሌሎች 7 ድርድር ፈላጊ የደርግ ከፍተኛ መኮንኖች እነ ካፒቴን ሲሳይ ሀብቴና ሌተናል ኮሎኔል አስራት ደስታን ጨምሮ በደም አፋሳሽ ሁኔታ እዚያው ተረሸኑ።
ይህ እልቂት አልበቃም። የሀሳብ ለውጥ በማምጣታቸውና የቀይ ሽብሩ እልቂት እንዲቆም በመጠየቃቸው ምክንያት የደርግ ሁለተኛው ሰው ሌተናል ኮሎኔል አጥናፉ አባተ በባህር ዳርና በአዲስ አበባ ባደረጉት ንግግር ማርክሲዝም ሀገር እያጠፋ ነው፣ ከኢሃፓ ጋር ድርድር ይደረግ በማለታቸው ህዳር 3 ቀን 1970 ዓ.ም በኮሎኔል መንግስቱ ትዕዛዝ ጸረ አብዮተኛ ተብለው በጥይት ተረሸኑ። ደርግ ውስጥ የነበሩ የሰላም ሀሳብ አቅራቢዎች በሙሉ በመጥፋታቸው የቀይ ሽብሩ እሳት ፍጹም ጨካኝ ሆነ። ደርግ መኢሶን ተጠቅሞ የኢሃፓን የከተማ መዋቅር ካዳከመ በኋላ ፊቱን ወደ መኢሶንና ወደ ቀሩት የኢሃፓ መሪዎች አዞረ። የኢሃፓ ዋና መስራችና መሪ የነበረው ብርሃነ መስቀል ረዳ በከተማው ውጊያ ላይ ያለው አቋም ከሌሎች መሪዎች ጋር በመጋጨቱ ፓርቲውን ጥሎ ወጥቶ ነበር። ነገር ግን በ1971 ዓ.ም ተይዞ በማዕከላዊ ለረጅም ጊዜ ከተመረመረ በኋላ በ1972 ዓ.ም በጥይት ተረሸነ። በሌላ በኩል መኢሶን ደርግን ተጠቅሞ ስልጣን ለመያዝ አቅዶ ነበር። ነገር ግን ደርግ ሊያጠፋቸው መሆኑን ሲረዳ የፓርቲው መሪዎች ወደ ገጠር ለመሸሽ ወሰኑ። የድርጅቱ ዋና ንድፋዊ መሪ ዶክተር ኃይሌ ፊዳ፣ ዶክተር ወርቁ ፈረዳና ሌሎቹም ተያዙ። በማዕከላዊ ምርመራ ታስረው አሰቃቂ ስቃይ ከደረሰባቸው በኋላ በሚስጥር ተረሸኑ። ደርግ የሲቪል ፖለቲካ ድርጅቶችን በሙሉ ካጠፋ በኋላ በ1977 ዓ.ም የኢትዮጵያ ሰራተኞች ፓርቲ ወይም ኢሰፓ የተባለውን ብቸኛ ገዢ የኮሚኒስት ፓርቲ መሰረተ። ይህም የሚያሳየው ደርግ የኢሃፓን ምሁራን የገደለው ሀሳባቸውን ጠልቶ ሳይሆን የራሱን ፍጹም አምባገነናዊ ፓርቲ ኢሰፓን ብቸኛ ለመመስረትና ስልጣን ላለመጋራት እንደነበር የታሪክ ምጸት ሆኖ ተመዝግቧል። በዚህ እልህኝነት ምክንያት የኢትዮጵያ ምርጥ የተማሩ ወጣቶች በየመንገዱ ተረሸኑ።